ለእግዚአብሔር ይሁን። እስቲ አንድ ለሱ ምስጋና እኔ የሆነልኝ የዛሬ ሳምንት ነው እና የመጣሁት በግድ ነበር። የዛሬ ሳምንት ማለት ነው እና ምንድነው የኔ ኬስ በቃ የመጨረሻ ተብሎ ተወስኖ 8 ሰዓት ላይ የፍቺ የትዳር ፍቺ 8 ሰዓት ላይ ቀጠሮ ይዤ ነበር እዚህ ቤት የመጣሁት። እኔ ብዙ ቀጠሮ ተፈቶልኛል በዚህ ቤት ውስጥ ማለት ነው። ምንም ያልተፈታልኝ ነገር የለም። ግን የዛሬ ሳምንት የመጨረሻ ብዬ ደምድሜ የመጣሁበት ቀን ነበር። ስሜን ጠርቶ ነው በስተመጨረሻ የተናገረው። ትዳር ማለት ቀላል አይደለም። ኢየሱስ ጌታ ነው። አቀምጡ ለጌታ ክብር። እና አልመጣም ብዬ ማሚ ደውላልኝ ነው እግዚአብሔር ምን እንደሚያደርግ አታውቂም ተነሽና ነይ ብላኝ ነው የመጣሁት። የምርቻች እንኳን አልሄድም ብዬ ማለት ነው ቤት ቁጭ ብዬ እና በቃ በስተመጨረሻ እሱ ጸለይልኝ። አይፈታም ትዳርሽ ይቀጥላል፣ ሽማግሌዎችም አይቀመጡም ያለኝ። አሜን። ማነው ጣልቃ የገባው ብትሉኝ እግዚአብሔር ነው ጣልቃ የገባው። አሜን ሃሌሉያ። እግዚአብሔር ጣልቃ ገባ። ሰው ሳይሆን እግዚአብሔር ጣልቃ ገብቶ ነው። አትናገሪ ይመጣል እሱ፣ ሽማግሌዎቹም አይመጡም ዝም በይ ነው ያለኝ። አሜን አሜን። እግዚአብሔር ነው ይሄን የተናገረው እኔም አይደለሁም። የመጨረሻ 8 ሰዓት ቀጠሮ የነበረው ሰዓት ሄደ። ሽማግሌዎቹም ደወሉ እሱ በሌለበት እኛ አንቀመጥም አሉ። ዋው! ለጌታ ክብር ጭብጨባ ይሁንለት። እና እንደዛ ሲሉ ምንም አላልኩም። እግዚአብሔር ተናግሯል ምንም አልልም ብዬ ዝም አልኩኝ። ይመጣል እሱ ካለ ምንም ምክንያት ዝም ብለሽ ጠብቂ ነው ያለኝ። ጠበቅኩት። አላሳፈረኝም የያዝኩት አምላክ፣ አላሳፈረኝም የያዝኩት አባት። እስኪ እግዚአብሔር አያሳፍርም በሉ እስኪ ባካችሁ። በእውነት ለታመኑት እግዚአብሔር አያሳፍርም። ይመጣ እንደዛው እሑድ ነበር ቀኑ። ሰኞን ውሎ ማክሰኞ ደውለው መጣ እራሱ። ለጌታ ጭብጨባ ይሁንለት። ሁሉን አዲስ ማድረግ ለሚችል ጌታ እና ደግሞ ከከሰዓት በኋላ ደግሞ መጥቼ በሷ መልዕክት አለፈልኝ እና የሚገርማችሁ ነገር በሱም ላይ በኔም ላይ በሁለታችንም ስም ላይ ነው ድግምት የተደረገው ትዳራችን እንዲፈርስ። በኔ ወገን ሳይሆን በራሱ ወገን ስም ተጠርቶ እኔ አላቃቸውም። በኋላ ላይ ደውዬ ስጠይቀው አዋለኝ። አምናችሁ ብቻ ነው ምንም ይሆናል እዚህ ቤት ምንም ማይሆን ነገር ምንም እስኪ ምንም በሉሲ ይሆናል በሉሲ። ዛሬ በኢየሱስ እንዲና እንደዛ ላልሹ ጥያቄ በኢየሱስ ሆኗል። እንደዛና እንደዚህ ነው ብለህ ፍቺ ሰጥተሽ ነው ስም ሰጥተሽ የጠየቅሽው ጥያቄ እግዚአብሔር ፈታው። በኢየሱስ ስም ተፈታ። እስኪ ጃችሁ ዘርጉና እግዚአብሔር ይባርክሽ በላት እስኪ። አሁንም በላት እስኪ እግዚአብሔር ትዳርሽን፣ ልጆችሽን፣ ስራሽን፣ አገልግሎትሽን ከአውሬ በሉ እስኪ ይታደግ በሉ እስኪ አትገኙ በሉ እስኪ በኢየሱስ ስም ሆነ። ኢየሱስ 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 ቀቡ ያርቱን ሲብላሉ ነብራ ከሰቃሉ